አሁን ደግሞ ስልክ መስመራችን ላይ የውስጥ ጸጋ የስነ ልቦና አማካሪ ድርጅት ኃላፊ ስልክ መስመራችን ላይ ያለች ወደሷ እናልፋለን። ጤና ይስጥልኝ የሽቱ ሰላም ነሽ? እንዴት ነው ሰሞኑን እንደው ድርጅታችሁ ምን እየሰራ ነው? ያለው ሁኔታስ እንዴት ትገልጫዋለሽ? ያው መቼም ቀላል አይደለም እና ያለው ሁኔታ እንዴት ነው? እናንተ ድርጅት ምን እየሰራ ይገኛል? ከድርጅታችን በፊት ይቅርታ ወርቄ ነው የምትባያለሽ? ወርቅነሽ ይቅርታ ከሷ አሁን ከስተነጋገሩ ትንሽ ከኔ በፊት የነበረው ስለሰማዋችሁ ይገርማል። አዳጋ ነገር ሲደርስብን የነበረው ቁስላችን ይንቀሳቀሳል። ያው ያቺ ሴትዮ ባቲያም ያላቸው ሴትዮ አሁን ውሻ ይዞ ሲቀርባት ደንግጣ ይሆን አትግባ ያለችው በስነ ልቦና ጉዳቷ ቋንቋ ነው እንጂ በእውነት በኖርማል አታሳሰባር ለምንደዛለች እና አሁን ችግር ላይ ስንገኝ የምንነጋገረው ቋንቋ በስሜታችን ቋንቋ ነው እንጂ በሃይምሯችን ወይንም በጥሩ አተሳሰብ ቋንቋ አይደለም የምንነጋገርና ስለሰማችሁ በጣም እኔ ሙያስ ይሄ ስለሆነ ውስጥ የነበረ ችግር ሊኖርም ይችላል። ምናልባት ያልታከመ ችግር እንዳልሽውና አንዳንድ ነገሮች ሲፈጠሩ ይወጣል ያ ነገር ሳናስበው። አዎ እና አሁን እኛ ያንን ነገር የማናውቀው ነገር ለምን እንደዚህ ያደረገች ለምን እንደዚህ ያደረለሽ ብለን እንቆጣለን አይደለም? በአንድ በኩል እውነት ነው፣ በአንድ በኩል ደግሞ አዳጋ ነገር የነበረ እንዳልሽው አሁን ያልተነካ ቁስሎች የተለያዩ የመንፈስ ቁስሎች ይነካብናል እና ከዛ ከችግሩ ላይ ችግር ይጨምርብናል። ለመፍረድ አንቸኩል ነው እንግዲህ በሰዎች ላይ እንዳሉ አእምሮ ህመምተኛ የህግ ባለሙያ የሽቱ አዎ ሊሆን ይችላል፣ ጤናማ ላትሆን ትችላለች። ግን እንዲህ እየተባለ ጤናማ የሆነ ሰው እየተጎዳ ነው። ለምን ስታይ ጤናማ በቴሌቪዥን ከሩቅ ምናያት ጤናማ ሰው እናት የምትታየው በኑሮዋ የተመቸ ምሳሌ ነው። እሷን ብቻ ሳይሆን ኢሻያው እንደ ምሳሌ አድርጌ የተናገርኩኝ ሴትዮዋን አላውቃትም እኔ እንጃ። ግን ስለሰማችሁ አንዳንድ ጊዜ ብዙ ነገር ከህንጻ ላይ ህንጻ የተባለ ነገር አለ። ከችግር ላይ ችግር የሚጨምርብና አደጋ፣ ጦርነት፣ የተለያዩ ነገሮች ሌላ ኖርማል ሆነን የምንኖር የነበርነ ሰዎች የሆነ አደጋ ነገር ሲጫንብን ሲደርስብን ኑራችን ሁላ ይበላሻል ፈልጌ ነው። ጥሩ ማሳሰቢያ ነው። አዎ ጥሩ ነው። እንግዲህ ያው ችግርን ሳያክሙ መቀጠል ወደፊት ህይወታችን ከባድ የሚያደርገው ይሄ ሊሆን ይችላል። ጥሩ እስኪ አሁን ስላለንበት ተጨባጭ ሁኔታ ምን ትመክሪያለሽ ለማህበረሰቡ? እሺ አሁን ባለንበት በደዛው አብሮ ወርቅነሽ ጥያቄ ጋር ያው በጦርነት ላይ ሽብር መደንገጥ የፈንጅ ፍንዳታ የሚሳኤል ፍንዳታ ባጠገብ በቅርብ ርቀት ያን ከባድ ቦምብ ጩኸት የረበሻቸው ሰዎች ሁሉ እንዳሉና በዚህ ላይ እንዴት እንቋቋመው ነው ይሄን ሁኔታ ድንጋጤው እንዴት ነው? ያው ተጨማሪ ጥያቄ ነው። አንድ አይነት ጥያቄ ነው። እሺ በሱ አንድ ምክር ፈልገው ምንድነው በዛን ሰዓት ደርስብነ የሚደርስበት ሰው ራሱ ፍርሃት ላይ ጭንቀት ላይ ያለ እንጂ መንገድ የለውም ያንን ነገር ለማቋቋም። ግን አጠገቡ ያሉ ሰዎች ግን ያን ጊዜ በዛን ሰዓት ማለት ነው አይዞህ ማለት አለ። በአማርኛ እቻ አይዞህ የምትባል ቃላት ብዙ ነገሮች አሏትና አይዞህ ብቻህን አይደለህም ብለን ለጭንቀቱ ሳይሆን ድጋፍ ምንሰጥ ለስሜቱ ሳይሆን ድጋፍ ምንሰጥ ለአስተሳሰቡ የት ነው ያለ ማነው ስምህ ቤተሰቦች ማን ነው ብሎ መጠየቅ ሰውን ወደ ፎከስ ይመልሰዋል። የኛ ቤተሰቦች አብዛኛቸውን አይዞህ እያለ ስለምናባብላቸው ስሜታችን ወደ ዕውቀት ወደ መውደቅ ምንድነው ይባል ኢላፎን የምጣልፈ እንደፈመን እና ለዚህ አሎ እየሰማንሽ ነው። ቀጥያው ያለን ጊዜ ለመጠቀም ማቋረጥ ስላልፈለግን ነው። እሺ ይቅርታና እንደዚህ አንዳንድ ጊዜ በደረሰ ጊዜ የዚህ አይነት ምክሮች ይረዳሉ ብዬ አስባለሁ። በጭንቀት ላይ ስሜትን መቀስቀስ ያብሳል እንጂ አያቃልልም። ስለዚህ የተለያዩ ጥያቄዎች ይቅርታ ከማማረኛ ይዘነክ የፕሲኮሎጂ የስነ ልቦና ባለሙያ ሆነሽና አልፎ አንዳንድ የአማርኛ ቢኖር በዕብራይስጥ በይውኛም እኮ እዚህ ያለን አማርኛው ቆንጆ ነው እሺቱ ጥሩ አማርኛ ነው ያለሽ። ዋናው ሰው ይረዳሽ ነው። ሰው ደግሞ በእርግጠኝነት ይረዳሻል የምትናገሪውን ነገር። እሺ እና ማሻኒ መሰላጊል ረጋሾትን ብቻ ትተን ወደ
מה שקשור לשכל, ממש לתת הנחיות פקודות לעשייה, ምንድነው ለስራ አይዞ ውጣ በርታ ማለት ነው እንጂ ወይ ያማህ ነው ወይ እንደዚህ ነው ብለን ካልነ ይሄ ነገር አይጠቅምም ብዬ አስባለሁ። ሁለተኛ ደግሞ ሁለተኛ ደግሞ ምንድነው ያን ነገር ቲሉም ሆነ መጥቶ ተፈነዳ በኋላ ከዛ ከወጣነ በኋላ አይዞሃል አልፏል ችግር የለም ነበረ አሁን የለም ብለን ለሰው ማስታወስ አለብን። ያን ሰው የጭንቀት ላይ ሳለ ያን ነገር ለዘላለም ይኖር ነው መስለው ከዛ ለማውጣት እንደነው ምናረግኛ አይዞህ ፈንድቷል አብቅቷል ውጡ ብሏል ችግር የለም ብለን ኻሎኑንም ከፍተን እንደጃፉንም ከፍተን አይዞህ ምንም የለም ብለን ስንነግረው ያን ጊዜ ወደ ራሱ ይመለሳል። በዛ ውስጥ ደግሞ ምግብ ያስፈልጋል። ምግቦች መመገብ ውሃ መጠጣት ያስፈልጋል። እንቅልፍ መተኛት ያስፈልጋል። በጣም ምክር የሚባል ብናገር ደግሞ ምንድነው የኛ ህብረተሰቦችም ሆነ ያውም ሆነ ሀዳሾት ማየት በጣም ጭንቀት ያገባል። ሬዲዮ ሲሙ ባይናችሁ የተለያዩ ትሙኖት አትዩ ይህ ነገር የውስጣችሁ የገባ ምንም ዛሬ ባይጎዳችሁ ዙሮ ለወደፊቱ ይህ ነገር ትልቅ ችግርና ትልቅ በሽታ ያመጣል። በተለይ ለህፃናቶች በተለይ ለትንሾች ሀዳሾች ያዩ እኛ ጋር ሳሎን ቁጭ ብለው ያዩ ያንን ነገር ይቀስማሉ ውስጣቸው ይገባል። ከዛ ጭገት እንደ አብራቸው ያድጋል። በተለይ ለልጆች ደግሞ እንደ ቅጀት እየሆነ እንደ ያለቀሱ ሆነ ትምህርት ቤት መንገዳቸው የሚያሳዩና የበሽታ አይደለም የሌላ መንገድ ነው። የሽቱ ሌላም ጊዜ በሰፊው ነው ያይበታለን። ቁጥር አላችሁ ዋትስአፕ ግሩፕና ስለሱ ሌላ አድማጭ መስመር ላይ ስላለና ጊዜያችን እየገሰገሰ ስለሆነ ነው ወደሱ እንለፍ ወደ ቁጥሩ። እና ስለዚህ አሁን አንድ ምን ነገር ምንድነው ከቤት ተዘግተን ስለምንውልም ቢሆን ይሄ ያለንበት ጊዜ ከቤት ስለሚያውልና ከቤተሰብ ጋር መነጋገር ከሰው ጋር መነጋገር በጣም ያስፈልጋል። ከዛም ደግሞ ከባለሙያ ጋር መነጋገር ያስፈልጋል። አሁን ለዛ ብለኛ የውስጥ ጸጋ ሰራተኞች የስልክ መስመር አቋቁመናል። ለዚህ ሰዓት ለምክክር ለውይይት ስነልቦና ችግር ደረሰባቸው ሰዎች እሁድ እስከ ሰኞ እሁድ እስከ ሐሙስ 9 ሰዓት ከጠዋቱ እስከ 9 ሰዓት ከምሽቱ በአማርኛና ትግርኛና ዕብራይስጥ ቋንቋ ስልካችንም ዋትስአፕ ነው። ስልካችን ደውላችሁ ካጣችሁን ወይንም መስመሩ ተይዞባችሁ ከሆነ መልእክት ለመላክ ትችላላችሁ በዋትስአፕ ስልካችንም 04 77 98 072 በጣም ጥሩ የሽቱ የሰነድ ቦና ባለሙያ በእውነት በቀጣውን ጥሩ ምክር ነው ለልጆቹ በእውነት በዜና ቴሌቪዥን ብቻ በድል ከማለት በስተቀር ሌላ ሰውነት ለማፋታት ጦርነትን ውጊያ የመሳሰለ ሁኔታ እንዳያዩ ሌላ ስራ እንዲሰሩ የሚል ሐሳብ ያነሳሽው ጥሩ ሐሳብ ነው። በሌላ እንመለከታለን። ለሰጠሽው ገለጻ በጣም እናመሰግናለን። ደህና ቆይታ። አይዟችሁ ያልፋል። በሰላም ያገናኘን። ደህና ሁኑ። ሰላም ሁኚ። በጣም እናመሰግናለን።